ሰባቱ መስቀል ላይ የነበሩት ቃላቶች ምን ናቸው? ሰባቱ መስቀል ላይ የነበሩት ቃላቶች አሁን የነገርናችሁ 13ቱ ማማተ መስቀል 13ቱ ማማተ መስቀል። ኦኬ። ከዛ ደግሞ ሰባቱ ምንድናቸው? ሰባቱ የመስቀሉ ቃላት አንደኛ አምላኬ አምላኬ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ። ሰባቱ ያዙ። የማቴዎስ ወንጌል ምዕራፍ 27 አምላኬ አምላኬ ለምን ተውከኝ። ሁለተኛው አባቶ የሚያደርጉትን ያቁምና ይቅር በላቸው፣ አባቶ የሚያደርጉትን ያቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 አባቴ የሚያደርጉትን ያቁምና ይቅር በላቸው። ሶስተኛ እነሆ ዛሬ በገነት ከኔ ጋር ነህ። በቀኝ የተሰቀለውን ትዝ ይላችኋል። እነሆ ዛሬ በገነት ከኔ ጋር ነህ። ሉቃስ ወንጌል ምዕራፍ 23 ቁጥር 43 እነሆ ዛሬ በገነት ከኔ ጋር ነህ። ሉቃስ ወንጌል ምዕራፍ 23 ቁጥር 43። ከዛ ደግሞ አራተኛው እነሆ ልጅሽ ለድንግል ማርያም የሚወደውን ደቀ መዝሙር ዮሐንስን እናት እንድትሆን የሰጠበት እነሆ ልጅሽ አለበት። ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ከዛ ደግሞ አምስተኛው ደግሞ ተጠማው ያለበት ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ተጠማው ያለበት ነው። ስድስተኛው ደግሞ አባቶይ ነፍሴን በእጅህ አደራ እሰጣለሁ፣ አባቶይ ነፍሴን በእጅህ አደራ እሰጣለሁ ያለበት ነው። የሉቃስ ወንጌል ምዕራፍ 23። ከዛ ደግሞ ሁሉ ነገር ከተፈጸመ በኋላ ምን ያለበት ነው? ተፈጸመ ያለበት ነው። ሁሉ ነገር ከተፈጸመ በኋላ ተፈጸመ ያለበት። ይቺ ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 30። እነዚህ ሰባቱ ምን ይባላሉ? ሰባቱ የመስቀሉ ቃላት ይባላሉ።